ዝም ብለህ ስጣቸው። ፍሬሽ ተማሪ ነው? ስላላወቀ ነው። ይስተካከላል። ቆይ ትምህርት መማር አትፈልግም እንዴ? አንተን እኮ ነው። ማን ነበር ስምህን ያልከኝ? ሚኪ። ሳም ይባላል። ሰፈር ውስጥ ደግሞ ዱርዬው ብለው ይጠሩኛል። ና እባክህ ረፍዷል። እንደርሳለን እባክህ። ልቀቀኝ፣ በእናትህ ልቀቀኝ፣ ልቀቀኝ። እያስቸገራት ነው እንዴ? ልቀቀኝ በእናትህ። እዚህም ልትደባደብ እንዳይሆን። እጭ ችግር አለ? ምን አገባ? ለቃቃት ሄድበት። ባለቃት አመሰግናለሁ በጣም። ወይኔ ጉዴ! ነይ አንቺ። አንተ ደግሞ ቁጭ በደግ ሰራ። ኧረ ቅምጥል ልጅ ኮፊት ምን እሺ? እጅን ከፍ አድርገህ ስራ። አታ ና አሻንተ ያራዳልሽ ክንግቴሪ በስታይ የዱር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ ልጅ ላይ እዚህ ነህ እንዴ? ያልፈለግኩ ቦታ የለም። ነቢይ ቦስ እኮ ዛሬ አንዱ ልጅ ላይ ቀለደበት። ደግሞ እቺ ኩፊት ነው ያሳዝናል። ለአንተም መልእክት ልከውኛል። ምን ብሎ? ባለፈው ባረከው ነገር በጣም ተቆጥቷል እና ተማሪ ፊት ይቅርታ ይጠይቀኝ እያለ ነው። አለበለዚያ ግን የግቢ ህይወቱን ነው ማከብደው ምናምን እያለ ነው። የት ነው ያሉት? እዛ ስፖርት መስሪያው ጋር ናቸው። አረ ቆይ እሺ ባይሆን ጠብቀኝ። አንቺን የመሰለሽ ቆንጆ ከዚህ ጋር ምን ትሰራለሽ? ለኔ ታዩ። ወይኔ ጉዴ! ምንድነው ከኔ የምትፈልገው? አረ ጥበቆቹ መጡ። እዛ ጋር ምንድነው? አልጨረስምሽ? አረ ሹገርም ታጫውታለች አሉ። አንተ ማን ነህ? ስለኔ ምን አገባ? አሁን እንደዚህ ስትታይ ደህና ሰው አስመስል። እኛ ፈተና ደርሶ እንጨነቃለን፣ እሷ አልፋለች በቃ። አረ ሹገርም ታጫውታለች አሉ። አረ እባክሽ አይገርምሽም? ምን ሆነ ነው? እኔ ምን አውቃለሁ? ካንተ ገደል እንደ መጣሁት። ግን ምን ክላስ ውስጥ ጥሩ ስም የላትም። ሙድ ይዞባት ይሆናል። መጣሽ? አስተማሪ እንዳይገባ ቶሎና። አሻንተ ያራዳልሽ ክንግቴሪ በስታይ የዱር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ ልጅ ላይ ምን ሆነሽ?
ሁሌስ ምን በመጥፎ ነገር ያነስታል? ይሁን ከጀርባዬ ነው የሚያወሩት ብዬ ዝም አልኩኝ። ጭራሹን ፊት ለፊት ይሰድቡኝ ጀመር። ቆይ እኔ መልበስ ራሴ መጠበቅ አልችልም? እነሱ ስለኔ ምን አገባቸው? ተረጋጊ። አንተ ማነህ? ስለኔ ምን አገባ? እኔ አንድ ክላስ ሜትሽ ነኝ። አንድ ወዳጄ ምን ይለኝ ነበር መሰለሽ? ሰዎች ስላንተ ሲያወሩ ምንም አይምሰልህ፣ ምክንያቱም ውሾች በማያውቁት ላይ ነውና የሚጫወት ይል ነበር። ነይ ተነሽ እንሂድ። ወዴት? ነይ ዝም ብለሽ። ከመካከላችሁ ከእሷ ጋር ችግር ያለበት ተማሪ አለ? አየሽ፣ ማንም ደፍሮ ፊት ለፊት አይናገርሽ። ከዛሬ ጀምሮ ከእሷ ጋር ችግር ያለበት ተማሪ ካለ ፊት ለፊት መጥቶ ይንገራት፣ አለያ ግን ከኔም ጋር ይሆናል ችግሩ። አትቀመጭ። እሱ እኮ ነው። አረ ሩጥ 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 Fire brigade me tell you the fire get red. Hey Mr. DJ ተው እያልኩ አስገድለኝ ነበር። እባክህ ምንም አይመጣም። እሱን ሲይዝ ትለዋለህ። ሄሎ፣ ያሁኑ ልጅ ነኝ። እሺ ቀጥልልኛ። ማን ሰናይት? ሰናይትማ ለጉንፋን እንደ ሻይ አፍልተሽ ለሷ አቀጫጫዋ ጓደኛሽ ደግሞ ባሰኛት ነገር ቀባብታ ብትበለው ሰውነት የሚሆናት ነገር ነው። እሱ እኮ ነው። ቆይ ምንድነው እሱ? የለውዝ ቅቤ ነው። ያያ አትሄድም እንዴ? ዋሊድስ አሻንተ ያራዳልሽ ክንግቴሪ በስታይ የኑር ይመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ ስምን እኮ አልነገርከኝም። ሳም ይባላል። አመሰግናለሁ። ምንም አይደል። ማራኪ ይባላለሁ። ያያ አትሄድም እንዴ? ዋሊድስ ክላሱ ስትነፋዝ መስላል ነው። ያደረኩ ነገር ዋጋን ታገኛለሽ። ነይ እንሂድ። ቆይ እስከ መቼ ይሄንን ልጅ ምን ታገሰው? እሱ ነው አሻንተ ያራዳልሽ ክንግቴሪ በስታይ የኑር ይመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም ባራዳ ልጅ ላይ የኑር ይመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም ባራዳ ልጅ ላይ አንድ ተስፋ ወራይ
የግቢው ጉልበተኞች ናቸው። ያ እዛ ጋ ያለው ግብዳው ልጅ ይታያል። እሱ ነው መሪያቸው። ሙሉ ካምፓሱ በእነሱ ቁጥጥር ስር ነው። ይህ የምታየው ደግሞ የእሱ ቀኝ እጅ ነው። ሁሉም ተማሪ ነው የሚፈራቸው። እዚህ ትምህርት ቤት በሰላም መማር ከፈለግ ከእነሱ ጋር መጣላት የለብህም። ሚኪ ይባላል። ለግቢው አዲስ ነው መሰለኝ። እኔም ጓደኛ የለኝም። ጓደኛ መሆን እንችላለን። አለቃ ወዴት ነው? አንድ ልጅ እያስቸገረ ነው። ደግሞ ለክብራችን እንጥራለን። ማነኝ ነው የሚለው? አዲስ ተማሪ ነው። ዱርዬው ነው የሚሉት። ዱርዬው? ስለ ስራ ስናወራ መፍትሄ እንሰጠዋለን። አሁን አንተ ተመለስ። እሺ። ቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ ቆይ እዚህ ምን እየሰሩ ነው? አሳይመንት የሚሰሩት በተማሪዎች ነው። አሁን ለሁሉም ተማሪ ሰጥተው ይሄዳሉ። መስራት ካልፈለጉስ? መስራት ካልፈለጉማ ተማሪ ፊት ይጫወቱባቸዋል። ያ እዛ ጋ ያለው ልጅ ነው ብዙ ጊዜ የሚሰራላቸው። ምስኪን ልጅ ነው። ባይገርም ማንም ሲስቅ አይቶት አያውቅም። ለምን? ጥርሱ የተበላሸ ነው። ታዲያ ለምን ዳና የጥርስ ህክምና ክሊኒክ አይሄድ? ዳና የጥርስ ህክምና ክሊኒክ የከንፈር ቅነሳ፣ ኤክስሬይ፣ አርቲፊሻል ጥርሶች፣ ክሮሞ ኮቫለንት፣ ሜታሎ ሴራሚክ እንዲሁም እዚህ ስክሪን ላይ የምታያቸውን አገልግሎቶች አዘጋጅተን እናንተን እየጠበቅን ነው። አድራሻ ጎንደር ቡና ተራ። ዝም ብለህ ተቀበለው፣ እኔ እሰራዋለሁ። እዚህ ውስጥ መጣላት አይቻልም፣ ያሳግዳል። መጣሁ።